ሁለተኛው ምንድነው? የህይወትን መንፈሳዊ አጥር መስራት እንጀምራለን። ከለላ ይኖረናል ማለት ነው። ስለዚህ መንፈሳዊ የህይወት ትርጉም ስናገኝ አጥር እንሰራለን። ምን አይነት አጥር? የሰላም አጥር፣ የደስታ አጥር፣ የማበብ አጥር፣ የእግዚአብሔር ጥበቃ አጥር፣ የእግዚአብሔር መልካምነት አጥር። ህይወታችን ሰማያዊ በሆኑ አጥሮች ፕሮቴክት የተደረገ ይሆናል። አጋንንት የማይገባበት፣ የዓለም ሲስተም የማይገባበት፣ የሰዎች ክፉ ተጽዕኖ አታክ የማያደርገን የህይወታችንን አጥር የህይወትን ትርጉም እያወቅን ስንመጣ የህይወትን አጥር እናገኛለን። ሌላው ሶስተኛ በክብር የመኖር መብትን በማወቅ እንመላለሳለን። የተዋረደ የህይወት አኗኗር አንኖርም። ሁሉ ኃጢአትን ሰርተዋል የእግዚአብሔርም ክብር ጎሏቸዋል እንዳለ ሁሉ ሰው የህይወቱን ትርጉም ካላወቀ አንዱ በህይወቱ ማዛባት ውስጥ የሚገባው ከክብር ይጎላል ማለት ነው። ክብር ከሚባለው እግዚአብሔር ካስቀመጠው የክብር ዋጋ የወረደ የህይወት አኗኗር ይኖራል። ኃጢአት የሚባለው አቅም በአንድ ሰው ላይ መስራት ሲጀምር ከእግዚአብሔር ክብር ያጎለናል። ያ ክብር ምንድነው? እሱ የሞት ህይወት፣ የበሽታ ህይወት፣ የግራ መጋባት ህይወት፣ የጭንቀት ህይወት፣ የህይወትን ትርጉም ያለመረዳትና ያለማወቅና ያለመረዳት ህይወት ውስጥ እንገባለን። በሰይጣንም የተጠቃ የህይወት ማንነት ይኖረናል። ግን የህይወትን ትርጉም ከእግዚአብሔር ጋር በመናገኝበትና ከሱ ጋር ትስስር በመናደርግበት ጊዜ ሶስተኛው የምናገኘው ነገር ምንድነው ስትሉ በክብር የመኖርን መብት እናውቃለን። ለራሳችን ቫልዩ እንሰጣለን። የተቀደሰ ህይወት፣ የጽድቅ ህይወት፣ የንጽህና ህይወት፣ የመሳካት ህይወት፣ የእግዚአብሔር መንግስት በእግዚአብሔር መንግስት ውስጥ ያለውን የህይወት አኗኗር በማወቅ በዛ ውስጥ የመመላለስ ህይወት እንድናገኝና ምክንያት እንዲሆነን ያደርገናል። አራተኛውና የመጨረሻው ደግሞ ምንድነው ስትሉ በሁሉ ነገር ላይ ለመልካም ነገር የመግዛትና የመብለጥን ማንነት እግዚአብሔር ሰጠናል። በሁሉ አጋጣሚ የእግዚአብሔርን ህይወት ትርጉም ስናገኝ እዚህ ምድር ላይ መልካም የሆነ ተጽዕኖ ጉድ ኢንፍሉዌንስ እናደርጋለን። በህይወታችን ላይ ማንም ሰው የሚያው የሚመለከተው የህይወት ተጽዕኖ መፍጠር እንችላለን። ምን አይነት ተጽዕኖ ምንፈጥር? የገዥነትን ተጽዕኖ እግዚአብሔር አምላክ በእኛ ላይ ያመጣል። ፋይናንሱ ለኛ ይገዛል፣ ድነት ለኛ ይገዛል፣ በረከት እኛን ያገለግለናል። ከበሽታ ከሚመጡ ማንኛውም መቅሰፍቶችና ችግሮች በላይ ሆነን እነዛን የምናሸንፍበትን እግዚአብሔር የህይወት የበላይነት የብልጫና የገዥነትን ማንነት በዚህ ህይወት ውስጥ እግዚአብሔር አምላክ ምን ያደርገናል? ይሰጠናል። ለዚህ ነው አባቶች ሲናገሩ ራሱ መጽሐፍ ቅዱስ ላይ ሲናገሩ በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል፣ እግዚአብሔርን አንተ መታመኛዬና መደገፊያዬ ነህ እለዋለሁ ሲሉ ከእግዚአብሔር ጋር ህይወታቸውን በሚያደርጉበት ጊዜ ፕሮቴክሽን ያገኛቸዋል። ያ ፕሮቴክሽን የእግዚአብሔር ፕሮቴክሽን በምድር ላይ ተጽዕኖ እንዲፈጥሩ ያደርጓቸዋል። ሰው ሁሉ የሚሰጉበትን እነዚህ ሰዎች አይሰጉም። ሰው ሁሉ የሚወድቁበትን እነዚህ ሰዎች ጥላ ከለላ ስላላቸው አይወድቁም። ሰው ሁሉ የሚያገኛቸውን የተለያዩ ቫይረሶች አታክ የሚያደርጋቸው አጋንንታዊ የሰዎች ተጽዕኖዎች ሁሉ ምድር ላይ ያሉ ማንኛውም መርገሞችና ክፋቶች ሁሉ አታክ አያደርገንም። ለምን? በዛ ሲስተም ላይ ህይወታችን ከእግዚአብሔር ጋር ስለሆነ ተጽዕኖ የመፍጠርና በዛ ነገር ላይ የማሸነፍን አቅም እንድናገኝ ምክንያት ያደርገናል። ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ እንዲህ ብሎ ተናግሮናል። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ምን አረጋቸው? ሰጣቸው። ይህ ስልጣን የገዥነት፣ የበላይነት፣ የብልጫን ህይወት እንድናገኝ ምክንያት ያደርገናል ማለት ነው። እግዚአብሔር የተባረከ ይሁን። ህይወትን በሁለት መንገድ እንመለከታለን። ሁለት አይነት የህይወት አኗኗር አለን። አንድ አይነት ህይወት ነው ከእግዚአብሔር የተቀበልነው፣ ግን እንዲገባንና የህይወት ትርጉምን ለማወቅ ህይወትን በሁለት መንገድ እንተረጉማለን። አንደኛ ስፒሪቹዋል ላይፍ አለ፣ ፊዚካል ላይፍ አለ፣ መንፈሳዊ ህይወት አለ፣ እንደገና ደግሞ ስጋዊ ህይወት አለ። የመንፈሳዊ ህይወታችን ደግሞ መገለጫ ስጋዊ የሚባለው በዚህ በስጋችን በዚህ ምድር ላይ ስንመላለስ የሚገለጥ የህይወት አኗኗር ነው። ስለዚህ ሁለቱም ምንጭ አላቸው ህይወታችን ለመኖር። የመንፈሳዊ ህይወታችንን ራሱ እግዚአብሔር እኛን መምራት ሲጀምር በስጋዊ ዓለማችን ላይ ደግሞ የሚገለጡ ፍሬዎች አሉ። እንደዚህ ሁሉ ደግሞ በመንፈሳዊ ህይወታችን ላይ እግዚአብሔር እኛን በህይወታችን ላይ ስፍራና ቦታ ሳያገኝ የማይመራን ከሆነ አጋንንት መጥቶ ይቆጣጠርና የእኛን ህይወት ደግሞ አጋንንት ይመራዋል። በዛ አቅጣጫ ደግሞ የሚያፈራው ፍሬ አለ። ስለዚህ አንድ ሰው ወይ በአጋንንት ነው የሚመራው አለበለዚያ በእግዚአብሔር ነው። ከዚህ ውጪ የማንንም ሰው ህይወት የመቆጣጠር ወይንም ሊቆጣጠረው የሚችል ኃይል የለም። ማንንም ሰው ከዚህ ከሁለቱ ኃይል ውጪ የሚቆጣጠረው መንፈሳዊ ፎርስ የለም። ሰይጣንም መንፈሳዊ ኃይል አለው፣ እግዚአብሔርም ደግሞ መንፈሳዊ ኃይል አለው። ይሄ መንፈሳዊ ኃይል የሚገለጠው ደግሞ በአካላችን ነው። ስለዚህ አንደኛው ህይወት ወይ በጠላት ወይ በእግዚአብሔር እንደሚመራ የሚነግረን ክፍል
በዮሐንስ ወንጌል ምዕራፍ 10 ቁጥር 10 ላይ እንደዚህ የሚል የእግዚአብሔር ቃል አለ። ዮሐንስ ወንጌል ምዕራፍ 10 ቁጥር 10 ጌታችን ኢየሱስ ክርስቶስ ነውና ስለ ሕይወት ትርጉም በትክክል አብራርቶልንና ሕይወትን በትክክል ተርኮልን የሄደው ኢየሱስ ክርስቶስ ስለሆነ ስለ ሕይወት እንደዚህ ብሎ አሁን እኔ የምለውን አይነት አስተምሮ ሄደ ማለት ነው። ዮሐንስ ወንጌል ምዕራፍ 10 ቁጥር 10 እንደዚህ ይላል፣ ሌባው ግን ሊሰርቅ ሊገድል ሊያጠፋ ብቻ ይመጣል። ስለዚህ ሌባው የተባለው ሰይጣን ነው። ይሄ ሰይጣን ምልክቱ ወደ ሰው ልጆች ሕይወት ውስጥ የሚመጣው ምን ሊያደርግ ነው አለ? ሊሰርቅ ሊገድል ሊያጠፋ ብቻ ይመጣል። እኔ ግን አለ ሕይወት እንዲኖራችሁ እንዲትረፈረፍላችሁ መጣው ብሎ ተናገረ። ስለዚህ ሁለት ኃይላት ይመጣሉ ማለት ነው። እግዚአብሔርም ወደኛ ይመጣል ሕይወት ሊሰጣል፣ ሰይጣንም ይመጣል ሕይወታችን ሊነጥቀን። ከዚህ ውጪ የለም ሌላ ኃይልኛ ሊገዛን የሚችል። አንድ ሰው ወይ በሰይጣን ይመራል ወይ በእግዚአብሔር ይመራል። በእግዚአብሔር የሚመራ ሕይወቱን እግዚአብሔር የሚቆጣጠረው ሰው እኔ ግን ሕይወት እንዲሆንላችሁ እንዲበዛላችሁ መጣው እንዳለ የእግዚአብሔር የሕይወት አኗኗር ይበዛልናል። ይሄ በዮሐንስ ወንጌል ምዕራፍ 10 ቁጥር 10 ላይ በግሪኩ ሕይወት የሚለው ዞይ ይለዋል። ዞይ የሚለው የእግዚአብሔር አይነት ሕይወት God kind of life የእግዚአብሔር አይነት ሕይወት ማለት ነው። ያ የእግዚአብሔር አይነት ሕይወት የሰላም ሕይወት፣ የደስታ ሕይወት፣ የበረከት ሕይወት፣ የጤንነት ሕይወት፣ የፍሬያማነት ሕይወት፣ የክንውን ሕይወት። ሌላው ትልቁና በረከቱ ደግሞ ምንድነው ስትሉ ጌታ ኢየሱስ ክርስቶስን ሰው የሚከተል ከሆነ ዘላለማዊ የሆነውን የመንግስተ ሰማያት ሕይወትን ያገኝ ዘንድ ኢየሱስ ለሕይወታችን መጥቷል። ሌላኛው ደግሞ ሕይወትን የሚነጥቀው በሰው ሕይወት ውስጥ ስፍራ ካገኝ የሚሰራው ደግሞ ዲያብሎስ ነው። ይሄ ዲያብሎስ ደግሞ ሕይወት ሊነጥቅ ይመጣል። ስለዚህ አንድ ሰው ደበረኝ፣ ጨነቀኝ፣ በበሽታ ሳልሞት አልቀርም፣ ሀብት ነበረኝ ከእጄ ላይ ወጣ፣ ግራ ገባኝ፣ ራስን አጥፋ ይለኛል፣ እንደውም የእብደት ስሜት ይሰማኛል አንድ ሰው ካለ ምንጩ ከማን ነው ስትሉ ከዲያብሎስ። ስለዚህ ዲያብሎስ ጌታችን ኢየሱስ ክርስቶስ ዲፋይን አደረገው፣ አብራራው። ኢየሱስ ዲያብሎስን ሲገልጠው ምን አለ? እሱ ሊያርድ ሊገድል ሊያጠፋ ይመጣል። ሀብትን ሊያጠፋ ይመጣል። የሰዎችን ሕይወት ሊያጠፋ ይመጣል። እንደገና ደግሞ ከእግዚአብሔር የተሰጠንን ሕይወት የሰላም የደስታ የጽድቅ የቅድስና ሕይወት ሊሰርቅ ምን ያደርጋል? ይመጣል። ስለዚህ ሰው መርጦ ከሁለት አንዱ የመኖር መብት አለው። የመኖሩ መብት ያለው መርጦ ነው። ኢየሱስ ክርስቶስን ሕይወታችን አዳኝና ጌታ አድርገን ስንቀበል ሕይወታችንን የሚቆጣጠር ጌታ ስለሚኖረን እዛ የሕይወት ምንጭ ውስጥ ያለውን ሕይወት አኗኗር እንኖራለን። the same thing በኢየሱስ ክርስቶስ የሕይወት መንገድ ውስጥ ደግሞ ከሌለ ያኛው የጠላት ዓለም ደግሞ የሱ የሕይወት አኗኗር የኛው ሕይወት አኗኗር ማለት ነው። እና በብሉይ ኪዳን ዘመን በጣም ይገርማችሁ ዲያብሎስን ሰዎች በትክክል አይረዱትም ወይንም ስራውንና የሚሰራበት መንገድ አያውቁም ነበርና ሰይጣን መጥቶ ትዳራቸውን ኑሯቸውን እርስ በርሳቸው ከሀገራቸው ጋር ከእግዚአብሔር ኪዳን ጋር እያጣላቸው ረጅም ዘመን ሰይጣን ዋጋ አስከፍሏቸዋል። ኢየሱስ ክርስቶስ ግን ለመጀመሪያ ጊዜ ሲመጣ ተልእኮ ይሄ ነበር። የመጀመሪያው ተልእኮ የአጋንንትን ስራ ያፈርስ ዘንድ የእግዚአብሔር ልጅ ተገለጠ። የመጀመሪያው ስራ በሰው ሕይወት ውስጥ መሽጎ የነበረው በሰው ሕይወት ውስጥ የሰዎችን ሕይወት ሲያበላሽ የነበረው የሰዎችን ፍቃድና ሐሳብ እየተቆጣጠረ እንደ ፍቃዱ ሲያስደርጋቸው የነበረው የአጋንንትን አሰራር ለመበጣጠስና ለማፈራረስ ኢየሱስ ክርስቶስ የአጋንንትን ስራ ያፈርስ ዘንድ የእግዚአብሔር ልጅ ምን አደረገ? ተገለጠ። አሁን አንዳንድ ሰዎች እንደዚህ ሲሉ ሰማሉ። በጣም ነው የሚገርመኝ። እግዚአብሔር በበሽታ ሊያስተምረኝ ይሄን በሽታ ሰጠኝ ይላሉ። ኢየሱስ ክርስቶስ የበሽታ ምንጭ ሰይጣን እንደሆነ ስለሚያውቅ የታመሙትን ሁሉ በድዌ የተያዙትን ሁሉ እየፈወሰ ይዞር ነበር። እግዚአብሔር አሳማሚ ፈዋሽ ከሆነ ልክ አይደለም ማለት ነው። የሚያሳምምም እሱ የሚፈውስም እሱ ከሆነ እግዚአብሔር በሰይጣንም በራሱ መንገድ ይሰራል ማለት ነው። እግዚአብሔር በሰይጣን እጅ አይጠቀምም። እግዚአብሔር በሰይጣን ላይ አይጠቀምም። በሽታ ከሰይጣን ነው፣ ፈውስ ከእግዚአብሔር ነው። ስለዚህ ሰይጣን ያሳመመውን ኢየሱስ ይፈውስ ነበር። እንደገና በአጋንንት የተያዙትን ኢየሱስ ምን ያደረገ? እያስወጣ የሱን መንፈስ እየሰጣቸው በሱ መንፈስ ደግሞ ሰዎች ሲመሩ እንመለከታለን ማለት ነው። ስለዚህ ሰይጣን ፍቃዳቸውን በሰጡ ሰዎች ላይ ሕይወታቸውን ይቆጣጠራል። እግዚአብሔርም ደግሞ ሕይወታቸውን በሰጡ ሰዎች ላይ ደግሞ ዞይ የሚባለው የእግዚአብሔር ሕይወት ያገለግላቸዋል።